ሰላምና ጸጋ ለእናንተ ይሁን። ውድና የተከበራችሁ የተወደዳችሁ የአስና ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለሁላችሁ የታችሁ እናንተ ያላችሁ እንኳን ኖራችሁ። እወዳችኋለሁ። በጣም ነው የምወዳችሁ። ዛሬ ደግሞ ማለት ነው አንድ ነገር ይዤ መጣሁ። ምንድነው እሱ ካላችሁ በጣም የዚህ ዘመን በጣም አሻጋሪ የሆነ ነገር መጥቷል። ስለዚህ ትንሽ ነው ደግሞ አማርኛ መስል እናንተ ብዙ አይደለም። እሺ ይሄን ደግሞ ይወቁ እና እናንተ ብልጥ ሴት ከሆናችሁ ያሰራችሁ ሁሉ የሰው ካልሰጣችሁ ለምን እንደው ወጣችሁ ብታውቁ። በተለይ ደግሞ የዘንድሮ ፍቅረኛ የተባለ የዘንድሮ በእኛ ጊዜ ፍቅረኛ ወላይ ነው። ምርር ነው ማረክ ምርር ነው ማረግ ሰው። ስለዚህ እናንተ ምን ብሎ ይመጣል መሰላችሁ? የመጀመሪያ ማሪ አሎ ማሪ ደህና ነሽ እንዴት ነሽ ይላችኋል። በቃ ሲመጣ ጊዜ በጣም አሳምሮ አፉ ቂቤ በሉ በቃ ቂቤ ሰው ይጥላል አይጥልም? ቅቤ ያለ ምግብ በጣም ሰው ይወዳል፣ ደስ ብሎ ይበላል አይደለም? የዘንድሮ የውሸት ፍቅርም እንደዛ ነው። እንደዛ እናንተ ራሳችሁን ጠብቁ። ነገ ደግሞ የሆነ ነገር ላይ ወርቃችሁ ኦንላይን ወጣችሁ ሚዲያ ላይ ወጣችሁ እንዳታለቅሱ። እንዴ ራስሽን ጠብቂ እቴ፣ ራስሽን ጠብቂ። አንቺ ላብሽን ጥብ ያረቀሽ የሰራሽው ጥብ አርግተሽ ነው የምታመጪ። ምን ነው እናቴ እንዴ ሲመጣ ማለት ነው ሁለት ቀን ከቆያ ምን እላችኋል መሰለኝ? የኔ ማር ገና ነበረ ስልኩ። የኔ ማር ስልኩ እምቢ አለ። ወደ ላይ አይልም፣ ወደ ታች አይልም። ድሮስ በደንብ ይሰራል ነበር። ወይኔ ድምፅሽ እንዴት ልስማ! እንዴት ድምፅሽ እኮ አፈቀኝ። አንቺ ደግሞ ምንድን ነው የምትይ መሰለሽ? ምነው ታዲያ እኔን ከወደድክ ስልክህን ግዛና አሉ በይኝ ባሉ አሉ በሉ። ትንሽ ቆይቶም ይሄ መልስ ደግሞ ከመለሳቸው የጓደኛ ምን ይላል መስላችሁ? ኃይለኞች ናችሁ ወንዶቹ፣ ኃይለኞች ናችሁ። ምን ይላል መስላችሁ? ይቺ ልጅ አታስመካም ሰው፣ በጣም ኃይለኛ ናት እላችኋለሁ። በጣም ኃይለኛ ናት ይላል። ደግሞ ትንሽ ቆይቶ ምን ይላል መስላችሁ? ማሪ የልብ ቅርሱን ተው፣ ልብ ቅርሱና በቃ አበባ ምናምን ውይ ተው፣ እሱን እናስቀምጣለን። ከዛ ትንሽ ቆይቶ ደግሞ ማሪ ባጃጅ ልግዛ ነው 50,000 ብር ወይ 80,000 ብር፣ እኔ ብር አለኝ ግን 80,000 ብር ብቻ ጎደለኝ ይላችኋል። ብልጥ የሆነችው ደግሞ አሁንም ምንድን ነው የምትል? ምንም ችግር የለም ቀስ ብላ ግዛ ትላለች። ቀስ ብላ ግዛ፣ ቀስ ያልክ ጨምራ ግዛ፣ ያውን ብር የለም ትላለች። አሁንም ምን ብሎ ልክ ልኩን ነግራለች ማለት ነው። እሱ ምንድነው ይሄ ማን ነው ማረግ? ብልጥ ሴት ማለት ነው። ስለዚህ የመጣ ሁሉ ልባችን እንዳይገዛ የመጣ ወንድ ሁሉ እንዴ ማቶ ማሪ ደግሞ ሲያምር ደግሞ አፉን አሳምሮ ኦ ማይ ጋድ አፉን አሳምሮ ማሪ አላንቺ እኮ መኖር የለም። ትዕቢተኛ ወንድ ታውቃላችሁ እናንተ ማለት ባይዘወይን በጣም ደስ ይለኛል ማለት በጣም ኮንፊደንስ ያለ ወንድ ደስ ይለኛል ማለት ኮንፊደንስ ስላችሁ በጣም ቀብራራ ወንድ ማለት ነው። ምንም ችግር የለም ራሳችሁን ቢጠብቁ ምንም ችግር የለም። ግን እናንተ ማሪ መኪና ሊገዛ ነው ማሪ ስልኩ ወደ ላይ አይልም ወደ ታች አይልም እምቢ አለኝ ስልክ። ኧረ ተው ጊዛ በላይ አንቺን ፈታ ብለሽ ጊዛ ምን ችግር አለ? አንቺ ማሪ ጊዛ ምን ችግር አለ? ማሪ ታች ከዛ ምን ይላል? በቃ
ዝም አፉን ይዞ ዝም ይላል፣ ወይን አንቺ ብሎክ አርጎ ይጠፋል። ወይን ደግሞ እውነተኛ ፍቅር ሲጀመር እንደዚህ አይጠይቅሽም። ሲጀመር እውነተኛ ፍቅር ስልኬ እምቢ አለኝ፣ ስልኬ ወደ ላይ አለ፣ ስልኬ ወደ ታች አለ አይልሽም፣ በፍጹም አይልሽም። የወደደሽ ሰው በእውነተኛ የወደደሽ ሰው እንኳን ስልክ አይደለም ምንም ነገር ካንቺ አይፈልግም። አንቺ ብቻ ነው የሚፈልግ። አንቺ ብቻ ድምፅሽን ማርዬ ደህና ነሽ ማርዬ አፈሽኝ እኮ ይልሻል እንጂ ስልክ ግዛይ ስልክም በለ በጃጅም ምነው መኪና አይሻልህም በያት። መኪና አይሻልም ለምን ትመኛለህ? በጃጁ መግዛት ስላልቀረ ደግሞ ፈታ በይና ንገረኝ መኪና ሊገዛልህ ልክ ንገረኝ። ኮንፊደንስ ይኖርሽ ይቴ ምን ችግር አለ እንዴ? አንቺ የሚቆጣ ባርግሽ ነው የምታምጪ። ብዙ ሰዎች እና ያለው እንባችሁ ደስ ያላችሁ ሴቶች ግን ምስኪን ናቸው። ያው ማለት ምስኪን ነው። እንዴት እንደምናመጣ እናውቃለን። ሁላችን ያው እረፍት ሳይኖር እግራችን እንደዚህ አብጦ እንደኔ ይሄው ወፍራን እንደዚህ ሆነን ነው ምናመጣ እንጂ አይደለም እንዴ? ስለዚህ የምስኪኒቴ ያዘዘኛኛ ማለት ሁሉ ሰው ደግሞ አንድ ሳባለለ ማለት አይደለም። አለ ሁሉ ሰው አንድ ሰው እውነቱን የሚመስልም አለ፣ ደግሞ ራሱን ይጠብቃል። እዚህ ላይም ደግሞ ያው እናውቃለን ማለት ያው ፍቅር አሸናፊ ነው ይባላል። አዎ አሸናፊ ነው፣ ፍቅር አሸናፊ ነው። ነገር ግን ፍቅር አሸናፊ ሆኖ እውነተኛ ፍቅርና ውሸተኛ ፍቅር ስላለ ነው። ስለዚህ ራሳችን ደግሞ እኛ እንጠበቅ እንችላለን ማለት ነው። እና እህቶቼ እውነቴ ነው የምላችሁ ከማንኔ ያዝናሉ። እኔ አንዳንድ ሴቶች ቢያ ያዝናሉ ማለት የምስኪኒት ያዝናሉ። የወንዱ ሰው የምስኪኒት ለምን እኔ እንዴት እንደሚሰራ አውቃለሁ፣ እንዴት እንደሚሰራ አውቃለሁ። ስለዚህ አዝናለሁ እና ቤትን እያሰራው ነው አንቺ ምንድነው ቀለበት ምናምን ለቤተሰብሽ ኧረ ተው ተቀመጥ፣ እኔ መጥቼ ቀለበት አደርጋለሁ። እንደዛ በያት ቀለበት አደርጋለሁ መጥቼ አንተን አይቼ ኦንላይ ወድጄ አንተን ኦንላይ ወድጄ ደግሞ ቀለበት ወዲያውኑ ወደ ቤተሰቤ ጠንጥሎ ሂድ። ኧረ ስቶፕ እንደ ምን አረ ነገር ነው ዋይ እንደዛ በያት። እውነቴ ነው ቀፍራማኛ ቀፍረር ሴት የሆነች ሆኒ እውነቴ ነው ምናል ለምን አንቺ እንደዚህ ጥብ ያረግሽ እንዴ? እኔ ሁሉ ሰው አላልኩም ሲጀመር፣ እኔ ሁሉ ወንድ አላልኩም። ወንዶች እናንተ ከሰማችሁ ደግሞ እኔን እንዳስድቡ ማለት ሁሉ ወንድ አይደለም። ያው አላለ አይደለም እንዴ? ታውቂያላችሁ እናንተ ምንድናት እቺ እንዳትሉኝ ማለት ቆሰልኩ በጣም አዛዝ እኔ ላይ ደርሶ ሳይሆን እኔ ላይ አልደረሰም። እኔም አስጦ እኔ ችግር የለብኝም። ስልኬም እምቢ ያለ ካለ ይግዛላለሁ። ከዛ ባጃጅ ስለ መኪና አይሻልም ይላል። እኔ በቃ ተመለሰ ወደ እኔ አይጠቀም። ስለዚህ ሌሎቹ የታች ወንዶች እንደዚህ የሚሻገራችሁ ከሆነ እንደዚህ ብላችሁ ልኩ ንግርና ወደ እናንተ አይጠጋም። ውሸት ፍቅር በተለይ ውሸት ፍቅር የሚባል ወደ እናንተ አይጠጋም። ስለዚህ ልኩ ንገረው። እንዳሳደቡ ግን ስድብ ምናምን እኔ በህይወቴ ስድብ አልወድም። ሰው መሰደብ እንዴት እንደሚጠላ ግን ይሄ ነገር ብቻ ነው እንጂ ስድብ ምናምን አትሳደቡ፣ ብሎክ አታርጉ። ነገር ግን ራሳችሁን ጠብቁ። ብሎክ ምናምን ይሄ ሰውዬ ይሄ ሴትዮ ደበረችኝ ምናምን እሱ ችግር የለም ማለት ብሎክ ምንም ዋጋ የለምና በፍቅር ሰው ያዙ። ፍቅር አሸናፊ ስለሆነ ማለት ነው። ግን ራሳችሁን በደንብ ጠብቁ፣ በደንብ ጠብቁ። ወዳችኋለሁ፣ አከብራችኋለሁ ውዶቼ። በጣም ነው የምወዳችሁ። እውነቴ ነው የምላችሁ። ተባረኩ እና ላይክ፣ ሼር፣ ሰብስክራይብ እንደዛም ደግሞ ቤቴም ኑ። እኔ ገና ያው ቤቴ ገና ህጻናት ወደ ቤቴ ነውና ሰብስክራይብ አድርጉልኝ። እንደዛም በርቺ በሉኝ። መልካም ጊዜ ይሁንላችሁ።